ሰላም ጤና ይስጥልኝ። ሳቅለገሰ የዙና ልጅ ነኝ። ይህን ቻናሌን ሰብስክራይብ አድርጋችሁ የደውል ምልክቷን ብትነኩ በየዕለቱ አንዳንድ ቪዲዮ ከኔ ታገኛላችሁ። በጣም አስተማሪ፣ በጣም ጠቃሚ የሆኑና ትምህርት ነክ የሆኑ ማለት ነው። እንግዲህ የዛሬው ክፍለ ጊዜያችን የሚሆነው ደግሞ ኤክሰርሳይዝ 2.13 ነው የሚሆነው። ባለፈው ከዚህ በታች ያለውንና ዲፊኒሽን አይተን ነበር ስለ ፋክተር ቲዮረም። እንግዲህ አሁን ደግሞ ኤክሰርሳይዝ 2.13 ነው የምንሰራው። እስኪ አንደኛ ጥያቄ ምንድን ነው የሚለው which of the following is the factor f of x ኤ የቢ የሲን የዲን ምናምን እንፈልጋቸዋለን ማለት ነው። ከዚህ በፊት ምንድን የተባባለው ዲ ኦፍ ኤክስ፣ አሁን ይሄ ዲ ኦፍ ኤክስ ነው። ይሄኛው ፋክተሩ ከሆነ ኤ ኦፍ ኤክስ ለዚህ ሲካፈል ዜሮ መምጣት አለበት። ምን ሪሜንደሩ ማለት ነው። ዜሮ which of the following is the factor of f of x የትኛው ነው ከነኚህ ከተሰጡ ውስጥ የትኛው ነው ለዚህ ኤፍ ኦፍ ኤክስ ፋክተር የሚሆነው ማለት ነው። ይሄ ማለት ምን ማለት ነው? በሪሜንደር ቲዮረም ስንሄድ እንደ ሪሜንደር ቲዮረም ተጠቅመን እዚህ ኤፍ ኦፍ ኤክስ ውስጥ ስናስገባው ምን መስጠት አለበት? ዜሮ መሆን አለበት ማለት ነው። ስለዚህ የእያንዳንዱ ማየት አለበት ማለት ነው። ስለዚህ ኤክስ የኤንስ እና ኤክስ ኢዝ ኢኳልስ ቱ ዋት ኤክስ ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። ስለዚህ የኤ ኤክስ ኢዝ ኢኳልስ ቱ 1 ይሄ ማለት ደግሞ ኤፍ ኦፍ 1 ማለት ነው። ዜርፎር አሁን ኤፍ ኦፍ 1 ብለን ማለት ነው። ኤፍ ኦፍ 1 ማለት ምን ውስጥ የትኛው ውስጥ ነው እናስገባው? እዚህ ፈንክሽን ውስጥ የአንደኛ ጥያቄ ለምን አንደኛ ጥያቄ ስለሆነ ማለት ነው። ስለዚህ ይሄ ኤፍ ኦፍ ኤክሱን እዛኛው ውስጥ አስገብተን ማየት እንችላለን ማለት ነው። እሺ ኤፍ ኦፍ ኤክስ 1 ሲሆን ምንድነው ያለው? ኤክስ 1 ዋት ኪዩብ 1 ኪዩብ ፕላስ 2 ኤክስ ዋት 1 ስኩዌር ማይነስ 5 1 ማይነስ 6 ማለት ነው። ይሄ ዜሮ ከመጣ መልሳችን ኤ ይሆናል ማለት ነው። ዜርፎር 1 ኪዩብ 1 ዘን ፕላስ 2 ማይነስ 5 እንደ ማይነስ 6 ማለት ነው። ይሄኛው ዜሮ ይመጣል። ታዲያ ዜሮ አይመጣም። ምክንያቱም ምንድነው እዚህ ጋር 3 ነው የሚሆነው፣ ይሄ ማይነስ 11 ነው። ስለዚህ ማይነስ ስንት ነው የሚመጣው ማለት ነው? ማይነስ 8 ኤ አይሆንም ማለት ነው። ዜርፎር ኤ አይሆንም። ኤን ኤክስ ብለን ማለፍ እንችላለን። እሺ ቢ ላይ ያለው ይሆናል። ቢንም እንደዛ ነው የምናደርገው። ኤፍ ኦፍ ዋት ኤፍ ኦፍ 2 ብለን ነው የምናስገባው። ምክንያቱም ለምን ኤክስ ኢዝ ኢኳልስ ቱ 2 ስለሚሆን ማለት ነው። ሪሜንደር ቲዮረም ላይ ታውቁታላችሁ። እሺ 2 ስናስገባ 2ን ኪዩብ ስናደርገው ምንድነው የሚሆነው? 8 ፕላስ እሺ 2ን ስኩዌር ስናደርገው 4 ይሆናል። 4 ታይምስ 2 8 ማይነስ 5 ሲባዛ 2 10 ሲቀነስ 6 ይሆናል ማለት ነው። 04 ሲቀነስ 6 ይሄኛው 8 ሲደመር 8 16 ሲቀነስ 16 ይሄኛው ስንት ሆኗል? 0 ማለት ነው። 04 ቢ ምን ሊሆን ይችላል? ለዚህ ፈንክሽን ፋክተር ኦፍ ሊሆን ይችላል ማለት ነው። 04 ኤክስ ማይነስ 2 ፋክተር ኦፍ ኤፍ ኦፍ ኤክስ ሊሆን ይችላል። እሺ ሌሎቹ ይሆናሉ። እስኪ ማየት አለብን። ኤፍ 1 ስናስገባ ነው ማይነስ 1 ስናስገባ ማይነስ 1 ይሆናል ለሲ ማለት ነው። ከዛ ነው 1 ስኩዌር ስናረጋት ፖዚቲቭ ይሆንና ፕላስ 2 ይሆናል። ከዛን ፕላስ 5 ይሆናል። ለምን ማይነስ 5 ኢንቱ ማይነስ 1 ሲሆን ፖዚቲቭ ስለሚሆን ከዛ ማይነስ 6 እዚህ ጋር ምን ይሆናል? 1 ይሆናል። ፕላስ እዚህ ጋር ምን ይቀራል? ማይነስ 1 ይሆናል። አሁንም ይሄም ስንት መጥቷል? 0 መጥቷል። ቢና ሲም ሊሆኑ ይችላሉ። እሺ ዲስ ዲ ይሆናል ወይ? ዲንም ማየት አለብን። ኤስ ምንድነው የሚሆነው? ኤፍ ኦፍ ማይነስ 2 ኤፍ ኦፍ ማይነስ 2 ማይነስ 2ን ኪዩብ ስናደርገው ምንድነው የሚሆነው? ማይነስ 8 ከዛን ማይነስ 2ን ስኩዌር ስናደርገው ፖዚቲቭ ነው የሚሆነው። ይሄ ማለት ማይነስ 2 ዘ ሆል ስኩዌር ማለት ነው። ዘ ሆል ዋት ዘ ሆል ስኩዌር ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። እሺ 2 ሲባዛ 4 8 ፕላስ 8 እሺ ማይነስ በማይነስ ፕላስ 10 ማይነስ 16 ማለት ነው። ይሄ ይጠፋል ከ6 ላይ 4 ይሆናል ማለት ነው። therefore b and c are factor of f of x ይሆናሉ ማለት ነው። ስለዚህ ከነኛው ኤክስ እና ቢ እና ኤክስ ቢ እና ሲ ይሆናሉ ማለት ነው። እሺ ሁለተኛም ጥያቄ በዛው ተመሳሳይ ነው፣ ግን
ኤክስ ማይነስ 4 ነው የሚለው። እሺ ኢን ኢች ዘ ፎሎዊንግ ዲተርማይን ዌዘር ኤክስ ማይነስ ኢዝ ዘ ፋክተር ኦፍ ኤፍ ኦፍ ኤክስ ይላል። እነኚህ የተሰጡ ሲ ተብለዋሉ። የነኚህ ፋክተር መሆናቸውን አረጋግጥ ነው። ዜርፎር ዘ ኤክስ ማይነስ ሲ ማለት ምን ማለት ነው? ኤክስ ማይነስ ሲ ማለት ኤክስ ማይነስ ሲ ያለ ሲ ምንድን ነው? ዋን። እዚህኛው የኤ ላይ ያለው ዋን ማለት ነው። ዜርፎር ኤክስ ማይነስ ዋን ፋክተር ኦፍ ዚስ መሆኑን አረጋግጥ ነው የሚለው። ዜርፎር እንዲህ ስናረጋግጥ ምንድን ነው ታዲያ የምናደርገው? ኤፍ ኦፍ ሲ ኢዝ ኢኳልስ ቱ ማን ነው? ኤፍ ኦፍ ሲ ኤፍ ኦፍ ዋት? ኤፍ ኦፍ ዋን ነው ማለት ነው። ኤፍ ኦፍ ሲ ማለት ኤፍ ኦፍ ዋን ነው ማለት ነው። እዚህ ውስጥ ዋን አስገብተን ማየት እንችላለን ማለት ነው። ኤፍ ኦፍ ዋን ኢዝ ኢኳልስ ቱ ዋን ኪዩብ ማይነስ 6 ኢንቱ ዋን ስኩዌር ፕላስ 11 ኢንቱ ዋን ማይነስ 6 ማለት ነው። ዜሮ ከመጣልን ምንድን ነው ማለት ነው? ይሄኛው ለዚህኛው ሲከፈል ዜሮ መጥቷል። ዜርፎር ምን እንላለን ማለት ነው? ሲ ኢዝ ኢኳልስ ቱ 1 ፋክተር ኦፍ ኤፍ ኦፍ ኤክስ ይሆናል ማለት ነው። እዚህ ጋር እንደምታዩት ኤክስ ማይነስ ሲ ፋክተር ኦፍ ዘዚህ መሆኑን አረጋግጥ ነው የሚለው። እሺ ይሄኛው ምንድነው? 1 ማይነስ 6 ፕላስ 11 ማይነስ 6 ማለት ነው። እሺ እዚች ጋር ማይነስ 6 እና ማይነስ 6 ስንት ነው የሚሆነው? 1 እና 1 12 ማይነስ 6 እና ማይነስ 6 12 ዜሮ ኢዝ ኢኳልስ ቱ 0። ስለዚህ ምን ሆኗል? 0 መጥቶልናል ማለት ነው። ዜርፎር ኤክስ ማይነስ 1 ወደዚህ ስንቀይረው እንደዚህ ነበር። ይሄኛው ኤክስ ማይነስ ሲ ነበር። ሲ ደግሞ ማን ነው? ሲ ደግሞ 1 ነው። ማይነስ 1 ይሆናል። ዜርፎር ኤክስ ማይነስ 1 ፋክተር ኦፍ ኤፍ ኦፍ ኤክስ ዚስ ማለት ነው። ዜርፎር አንደኛው ትክክል ፋክተር ሊሆን ይችላል። ሁለተኛው ጥያቄ ደግሞ አሁንም እንደዛ ነው የምናስገባው ማለት ነው። እሺ ኤፍ ኦፍ ማይነስ 1 ኦቨር 2 ማለት ነው። እሺ 2 ኢንቱ 1 ኦቨር 2 ማይነስ 1 ኦቨር 2 1 ኦቨር 2 ዋት ሬስ ቱ 4 ማይነስ 1 ኦቨር 2 ዋት ኪዩብ ነው። አሁን ደግሞ የምናደርገው ከዛ ነው ፕላስ 3 ኢንቱ ማይነስ 1 ኦቨር 2 ዋት ስኩዌር ማይነስ 4 ኢንቱ ማይነስ 1 ኦቨር 2 እንደ ማይነስ ዋት 3 ማለት ነው። ማይነስ 3 እሺ ይሄኛው ምን ይሆናል? 2 ኦቨር 1 ኦቨር 60 1 ኦቨር 16 ማይነስ የሚሆነው ፕላስ ይሆንና 1 ኦቨር 8 እዚህ ጋር ያለው ደግሞ ምን ይሆናል? ፕላስ ይሆንና ይሄም 3 ኢንቱ 1 ኦቨር 4 ይሄኛው ደግሞ ምን ይሆናል ማለት ነው? ፕላስ ዋት 4 ለ2 ሲካፈል 4 ኦቨር 2 ማይነስ 3 እሺ ማይነስ 3 ካለን በኋላ 2 ኦቨር 16 ፕላስ 1 ኦቨር 8 ፕላስ 3 ኦቨር 4 እና ፕላስ 4 ለ2 ሲካፈል 2 ማይነስ 3 ማለት ነው። እስኪ የጋራቸውን 16 እንውሰድ። 16 ይሆናል። ከዛን ኦቨር ካልን በኋላ 16 ለ16 1 ሲባዛ 2 ይሆናል። ፕላስ 16 ለ8 2 ሲባዛ 1 ይሆናል። እሺ እዚህ ጋርም ፕላስ ነው ፕላስ ነው። እሺ ፕላስ 16 ለ4 4 ነው። 4 ሲባዛ 3 12 ይሆናል። ፕላስ እዚህ ጋር 1 ያለው በውስጥ አዋቂነት 16 ለ1 16 ነው። 16 ሲባዛ 2 32 ማለት ነው። ከዛን ማይነስ 3 ማለት ነው። ማይነስ 3 ሳይሆን ማይነስ ዋት ማይነስ 16 ለ1 16 ሲባዛ በ3 ይሄ ማለት 3 ሲባዛ በ6 18 አንድ አለኝ
3 ሲባዛ 3 48 ይሆናል ማለት ነው። ይሄን አንድ ላይ መደማመር ይሆናል ማለት ነው። እሺ እዚህ ጋር እዩትና 2 ሲደመር 2 4 4 ሲደመር 12 4 ሲደመር 12 16 ሲደመር 32 ማለት ነው። ሲቀነስ 48 ሲካፈል ለ16 ይሆናል። እሺ አሁን ደግሞ 16 ሲደመር 32 2 እና 6 8 እሺ 2 እና 6 8 3 እና 1 4 48 ሲቀነስ 48 ኦቨር 16 18 ሲቀነስ 0 እዚህ ጋር 0 ኦቨር 16 ማንኛውም ቁጥር ደግሞ ለሆነ ቁጥር ሲካፈል ምንድነው 0 ነው ማለት ነው። ስለዚህ 0 ነው ያገኘነው። ያ therefore እንደዚህ ማለት እንችላለን ማለት ነው። when f of -1 over 2 is equals to 0 ማለት ነው። ስለዚህ ይሄኛው c -1 ይሄ c -1 ማለት x minus c ነበር ፕላስ 1 over 2 ይሆናል ማለት ነው። therefore ወይም ደግሞ እንደዚህ ማድረግ እንችላለን 2x plus 1 ማለት እንችላለን። ለምን የx ቫልዩ ስንፈልግ ማይነስ ይሄኛው እንደዚህ የx ቫልዩ ስንፈልግ ምን ይሆናል 2x = -1 x = 1 over 2 ስለሚሆን ማለት ነው። therefore 2x እንደዚህ ማድረግንም አንድ ነው። therefore 2x ወይም ደግሞ ይሄ c the factor of f of x ማለት ነው። ስለዚህ ሁለተኛም ራይት ነው ይሆናል 0 ይመጣል ማለት ነው። እሺ ሶስተኛም እንደዛው በተመሳሳይ ምን ማድረግ አለብን? እንደዛው ማስገባት አለብን። እሺ ሶስተኛስ ምንድነው የሚለው f of c is equals to f of what f of 2 አንድ ነው ማለት ነው። ከዚህ ጋር f of 2 ማለት ምንድነው ያልኳችሁ x minus c ነበር። c ደግሞ ማን ነው? እዚህ የc ቦታ 2 ነው። c x minus 2 ማለት ነው። therefore x minus 2 factor of this ጥያቄ ነው። ጥያቄያቸው ሲሆኑ factor of f of x if እንደዚህ ሲሆን ይሆናል ወይ ነው። አሁንም እንደለመናት ምንድነው የምናደርገው f of 2 ብለን 2ን እዚህኛው ፈንክሽን ውስጥ ማስገባት ማለት ነው። የዚህኛው ፈንክሽን ደግሞ ይሄኛው ነው። therefore x cube ስለሚሆን 2 cube ይሄ ማለት ምንድነው f of 2 is equals to ማለት ነው cube እሺ minus 3 2 square plus 4 x ጋር 2 minus 3 ማለት ነው። እሺ minus 3 አሁን 2ን ኪዩብ ስናደርጋት 8 ይሆናል። minus 3 ስለሚሆን 2ን ስኩዌር ስናደርገው 4 ይሆናል። 4 በ3 ስናባዛው 12 ማይነስ ከኋላ ተላለች ማይነስ 12 ይሆናል። 4 ሲባዛ በ2 ፕላስ 8 ይሆናል። እዚህ ጋር ማይነስ 3 ትኖራለች ማለት ነው። እሺ አሁን ደግሞ እዚህ ጋር ነው 8 እና 8 ስንት ነው? እዚህ ጋር 8 እና 8 16 ይሄንን ልደምረናል። እሺ ማይነስ 12 እና ማይነስ 3 ደግሞ ማይነስ 15 ይመጣል ማለት ነው። ስለዚህ ከ16 ላይ 15 ስንቀንስ ስንት ነው? 1 ነው ማለት ነው። ስለዚህ ይሄ ፋክተር ሊሆን አይችልም ማለት ነው። ቼክ እናድርግ። 2ን ኪዩብ 8 ነው፣ ትክክል ነው። እሺ 3 ኤክስ ስኩዌር 2 ስኩዌር 4 ነው። 4 ሲባዛ 3 ማይነስ 12 ነው፣ ትክክል ነው። 4 እሺ ኤክስ ቦታ 2 4 ሲባዛ 2 8 ነው፣ ማይነስ 2 8 እና 8 16 12 እና 3 15 therefore 1 ይመጣ። ይሄኛው ግን ሊሆን አይችልም ኤክስ ነው ማለት ነው። therefore ምንድነው የምንለው ማለት ነው? ምንድነው ያገኘነው? 1 ያገኘነው። ስለዚህ f of 2 ሳስገባ እዚህኛ ፈንክሽን ውስጥ ምንድነው ያገኙት? 1 ነው። ግን ደግሞ አንድ ቁጥር ፋክተር ነው ካለን ምን መሆን አለበት? f of c what 0 መውጣት አለበት፣ ሪሜይንደሩ ማለት ነው። ለምን አንድ ቁጥር የሚካፈለው ሪሜይንደሩ 0 ስለሚመጣ ነው። therefore x -2 not factor of this ማለት ነው። ስለዚህ a b ፋክተር
ሲሆኑ ሲ ለራሳቸው ፋክተር ሲሆኑ ሲ ላይ ያለው ደግሞ ይሄ ሲ2 የሚለው እዚህ ፋንክሽን ሲገባ ፋክተር አይሆንም ማለት ነው። ስለዚህ ሲ ላይ ያለው ኤክስ ነው።